ሁለት ላስቲክ አለው 100 ኪሎ ግራም የሚባለውን አንድ ኩንታል ነው የሚይዝላችሁ። 100 ኪሎ ግራም የሚባለውን ይይዛል። ስለዚህ ስንት ወራቸው በአንድ ኬሻ 3 ቃለው ማለት ነው። 3 አያታያችሁ ነው። ከውስጥ 2 ላስቲክ ነው ያለው። ይሄ ውጨኛው ሌላ ማዳበሪያ ያለው፣ ይሄኛው ላስቲክ አለ። ስለዚህ የተጎዳና ያልተጎዳ መሆኑን ለማረጋገጥ ይሄንን አፉን አፍናችሁ እፍ ብላችሁ ኦክሲጅን አስገብታችሁ ስትሉት ውጥር ይላል። ያ ማለት ምንም ያልተነካ መሆኑን የሚያረጋግጥልን ነው። ስለዚህ ያን እናረግና የምናስገባው ከነቀዝ የሚከላከል ነገር ስለሆነ ንጹህ መሆን አለበት። በቆሎ፣ ስንዴ፣ አሁን ጤፍም አልፎ አልፎ ወደ መንቀዝ እየገባ ነው። ያው ወቅቱ ከባድ ስለሆነ ማለት ነው። በትልቁ ግን አሁን የምታስገቡባቸው ነገሮች በቆሎና ስንዴ ናቸው። በከፍተኛ ሁኔታ እንደ ፕሮጀክቱ እየነቀዙ ያሉ ማሳዎች። ስለዚህ እህሉ የሚገባ ከዚህ ከመጀመሪያው ኬሻ ከውስጠኛው ነው። ከዚህ ይኸው ዳብል ይሄ ተደራቢ ኬሻ አለው። ይሄኛው አንድ ኬሻ ላስቲክ አለው። ከውስጠኛዋ እህሉን ስናስገባ እንደዚህ ታጥፈን እንደዚህ ቀስ አድርገን እንዳይቀደድ እህሉ ንጹህ መሆን አለበት። እህሉ ንጹህ መሆን አለበት፣ ስንዴውም በቆሎም። ስለዚህ ይችን እናጥፍና ይሄ እስከሚሞላ ድረስ እናረግና ይች ትታሰራለች ለብቻዋ ጥምዝዝ ተብላ። እህሉ ከገባ በኋላ ይሄ የውስጠኛው ይቋጠራል። እንደዚህ ተጣምዘዝ ብላ ትቋጠራለች። ከዚያ ይሄኛው ኬሻም ተጠምዞ ይታሰራል ዙሮ። አያችሁ ዙሮ ይሄኛው ተከትሎ ይታሰራል፣ ይሄም ተከትሎ ይታሰራል። ስለዚህ 3ቱም ኬሻ ይታሰራል። እህል ያስገባችሁበትን ቀን መዝግባችሁ ትይዛላችሁ። መቼ ቀን? አሁን ዛሬ ወስዳችሁ ነገ የምታስገቡ ከሆነ እህሉን ቋጥራችሁ ያስገባችሁበትን ቀን መመዝገብ። እዚህ ላይ ስሙን በእስክሪብቶ የገባው እህል ያስገባሁት በዚህ ቀን ነው። ነገ አሁን ስንት ቀን ነው? ነገ 14 ነው አይደል? ታህሳስ 14 04 2018 ብላችሁ ታስገባላችሁ። ይሄ ከገባ በኋላ የሚቆይ ከ1 ወር በፊት አይፈታም። አያችሁ፣ እስከ 1 ወር ድረስ በዚህ ተቋጥሮ መቆየት አለበት። ለምን እንደዚህ ይቆያል ብትሉ ነቀዝ የሚባለው ሰብል ከሰብሉ ውስጥ ከስብሰባ ጀምሮ ህይወቱ ከሰብሉ ውስጥ ላይ አለ። ከዚያ በኋላ ያ ህይወቱ እንዲጠፋ ነው የሚያደርገው። ይሄ ታስሮ ስናስረው ይሄ ላስቲኩ ያ ኦክሲጅን የሚባለውን ነገር ያሳጥርና ህይወቱን እያነሰ ያ ነቀዝ እዚያው ላይ ሙቶ እንዲቀር ነው የሚያደርግ። ይሄ አሁን የሰው ልጅም ህይወት ያለው ነገር የምንተነፍሰው ኦክሲጅን ስንት ነው? 21% ነው። በዚህ ቋጥረን እህሉን ስናረግ ግን የኦክሲጅን መጠኑን ወደ 4.5 እና 4 ነው የሚያደርሰው። ስለዚህ ስንት ቀነስ ነው? 17። ስለዚህ ያሰበል ያነቀጠ ወጠር ነው ያልናችሁ ይሄ ነው። ስለዚህ ይሄ ኦሪጂናል ነው። በቃ ኦክሲጅን ያስገባ ምንም አይልም፣ የተወጠረ ነው ማለት ነው። ስለዚህ በዚህ አድርጋችሁ ከ1 ወር በኋላ ይደረጋል። ያን እናረጋለን። ቋጥረናል፣ ጨረስ። ከዚያ በኋላ እናንተ ከአይጥ መከላከል አለባችሁ። ከአይጥ ለመከላከል ቢያንስ ከመሬት 15 ሴንቲሜትር አካባቢ ከፍ ብሎ ወይ ጣውላ ወይ እንጨት መደርደር አለባችሁ። ቀጥታ ከመሬት ብታረጉ አይጥ ከስር ቀደው ሊገቡ ይችላሉ። ቢኮዝ የሚበሳ ነገር ነው አይደል? ስለዚህ መነሻዋ 15 ሴንቲሜትር ከመሬት ከፍ ብላ መዘጋጀት መቀመጥ አለበት። ይሄን ያዙት። ሁለተኛ ግድግዳውን ቀጥታ እንደያዛችሁ ከግድግዳው ጋር የምታስጠጉት ከሆነ አሁንም ለምን ይጋለጣል ላይ። ስለዚህ ስንት ሜትር? 1 ሜትር ከግድግዳው መራቅ አለበት። 1 ሜትር ከግድግዳው። ከወልወል ደግሞ እንጨት ወይ ጣውላ በስር አድርጋችሁ 15 ሴንቲሜትር መነሻ አድርጋችሁ ከዚያ የቋጠራችሁትን እህል እያጋደማችሁ ታስቀምጣላችሁ።
ሶስቱን ኬሻ በአንድ ላይ እንደዚህ አጋድማችሁ ማስቀመጥ ትችላላችሁ። ሁለቱን ባንድ 5 ነው የምንሰጣችሁ። አሁን 5ቱንም ሁሉም ባንድ ብትደረድሩት ያስቸግራል አይደል? 3ቷን ባንድ 2ቷን ባንድ ጎን ለጎን አድርጋችሁ 5 ኩንታል እህል በዚህ ኬሻ ከነቀስ ተከላክላችሁ ከኬሚካል ንጹህ የሆነ ምግብ ይሆናል። ለዘር አገልግሎት መቼ ይውላል? ከ3 ወር እስከ 6 ወር ባለው ጊዜ